ማይክሮሶፍት አክሰስ ላይ ስለ ኩዌሪ ካወራን እያወራን ያለነው ስለ ሰሌክት ኩዌሪ ነው። ነገር ግን አክሰስ ላይ ብዙ ጊዜ የምንጠቀመው ሰሌክት ኩዌሪ ቢሆንም ከዚህ ኩዌሪ በተጨማሪ ለብዙ አገልግሎቶች ሊጠቅሙ የሚችሉ ሌሎች የኩዌሪ ዝርያዎች አሉ። ከነዚህም ውስጥ አፔንድ፣ አፕዴት፣ ክሮስታብ እንደዚሁም ዲሊት ኩዌሪ የምንላቸው ለተለያየ አገልግሎቶች ሊጠቅሙን የሚችሉ የኩዌሪ ዘሮች አሉ። በሚቀጥሉት ተከታታይ ቪዲዮዎች ስለ እነዚህ የኩዌሪ ዘሮች የምናይ የሚሆነው። በዛሬው ቪዲዮ ግን ስለ አፕዴት ኩዌሪ ከዚህ በፊት አይታችሁትም ሆነ ሰምታችሁት ከምታውቁት በላይ በተብራራ ሁኔታና በተለያዩ ምሳሌዎች የማሳያችሁ ነው የሚሆነው። ያላችሁት ደግሞ ድሜክስ ኮምፒውተር ላይ ነው። በዛሬው ቪዲዮአችን የምናየው ስለ አፕዴት እና ዲሊት ኩዌሪዎች ይሆናል። ከዚህ በፊት በነበሩት ቱቶሪያሎቻችን ስለ ጆይን ፕሮፐርቲዎች፣ የሪሌሽንሺፕ አይነቶች እንደዚሁም ደግሞ ኤዲት ሪሌሽንሺፕ ውስጥ ስላሉ ማወቅ አለባቸው ብዬ ስለማስባቸው ነገሮች አይተናል። በዛሬው ቪዲዮአችን ደግሞ በጣም ወሳኝ ከሆኑት የአክሽን ኩዌሪ አይነቶች ውስጥ አፕዴት እና ዲሊት ኩዌሪ እናያለን። በቀጣይ ቪዲዮዎች ደግሞ ሜክ ቴብል እና አፔንድ ኩዌሪዎችን የምናይ ይሆናል። እዚህ ላይ የሰራናቸው ቴብሎች ከዚህ በፊት የተጠቀምንባቸው ናቸው። በስቱደንት ሪጅ ፎርም በሚለው ከዚህ በፊት በነበሩት ቱቶሪያሎቻችን ማለት ነው። እንደምታዩት 4 ቴብሎች አሉኝ። በዛሬው ቱቶሪያል ላይ ቴብል ስቱደንት ሪጅ ኢንፎ የሚለውን የምጠቀም ይሆናል። አፕዴት እና ዲሊት ኩዌሪ የሚሉ ሁለት ሀሳቦች በጣም ቀላል እንዲሆኑላችሁ ለምን አንድ ምሳሌ አንፈጥርም? ለምሳሌ እኔ የፈጠርኩት ምሳሌ ምንድነው? እዚህ ላይ እንደምታዩት የተለያዩ ተማሪዎች ተመዝግበዋል። እነዚህ ተማሪዎች የተለያየ አድራሻ አላቸው። ሳሪስ፣ ጎተራ፣ አቃቂ፣ ቦሌ፣ 4 ኪሎ በጣም ብዙ አድራሻዎች ናቸው ያሉት። እንደምታዩት ቴብል አድሬስ ከሚለው አድራሻ ውስጥ ነው የመጣው። ይሄኛው እንዴት እንደመጣ ለማወቅ ሪሌሽንሺፕ የሚለውን ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። እና ለዛሬው ትምህርታችን እንዲረዳን አንድ ህግ እናወጣለን። ይህም ህግ ምንድነው? ሳሪስ የሚባሉት አካባቢዎች ወይም ደግሞ ሳሪስ ውስጥ የሚኖሩ ሰልጣኞች ወይም ተማሪዎች ከዚህ ትምህርት ቤት ወይም ማሰልጠኛ በጣም ሩቅ ቦታ ነው ያሉት። ስለዚህ ምን ብለው አመለከቱ? ወርሃዊ ክፍያችን ላይ 100 ብር እንዲቀነስልን። ምክንያቱም በጣም ሩቅ ሰፈር ነው ከትምህርት ቤቱ ያለ ነው እና የትራንስፖርት ብዙ እያወጣን ስለሆነ ከክፍያችን ላይ 100 ብር እንዲቀነስ ብለው አመለከቱ። በዚህ መሰረት ትምህርት ቤቱ ምን አደረገ? በጣም ሩቅ ናቸው ብሎ የሚያስባቸውን ሰፈሮች 100 ብር እንዲቀነስ አደረገላቸው። እንደዚሁም ደግሞ በጣም ቅርብ ናቸው ተብሎ የሚታሰቡ ሰፈሮች ደግሞ 100 ብር እንዲጨምሩ ተደረገ ማለት ነው። አሁን እንደምታዩት እዚህ ላይ የሚከፍሉት እያንዳንዱ ተማሪ የሚከፍለው ወርሃዊ ክፍያ እዚህ ላይ ተመዝግቧል። ስለዚህ ምን እንደምናደርገው አፕዴት ኩዌሪን በመጠቀም እዚህ ላይ የተመዘገበውን ክፍያቸውን በ100 ብር እንጨምራለን፣ እንደዚህም ደግሞ በ100 ብር እንቀንስላቸዋለን ማለት ነው። ወይም ደግሞ በ100 ብር ከሚሆን በ10% እንጨምርላቸዋለን። ኦኬ። ስለዚህ ምንድነው የምናደርገው? በጣም ቀላሉ መንገድ ክሬት የሚለው ከላይ ታቦቹ ላይ ገባለሁ። በመቀጠል ኩዌሪ ውስጥ የምገባው ኩዌሪ ዲዛይን፣ ምክንያቱም አዲስ ኩዌሪ ዲዛይን ላደርግ ስለሆነ እሱ ላይ ገባለሁ። እንደምታዩት ቴብሎችን ያሳየኛል። በየትኛው ቴብል ውስጥ ነው ኩዌሪ የምትፈጥረው ነው የሚለኝ። ቅድም ያሳዩአችሁ እዚህ ላይ ያለው ቴብል ማለት ነው። ስለዚህ ቴብል ስቱደንት ሪጅ ኢንፎ የሚለውን ክሊክ አደርጋለሁ። ከስር አድ ለዋለሁ። በመቀጠል ኤክስ ብዬ እወጣለሁ ማለት ነው። እንደምታዩት ሙሉ ፊልድ ኔሞቹ እዚህ ላይ ተጠቅሰዋል። ይሄኛው ቴብል ማለት ከላይ እዚህ ላይ ያየነው ራሱ ቴብል ማለት ነው። ስለዚህ ምንድነው የማደርገው? አፕዴት ላደርጋቸው ወይም ደግሞ ላስተካክላቸው የምፈልጋቸውን ፊልዶች ነው ቀጥታ ማስገባው። ለምሳሌ አፕዴት የሚሆነው ሰፈሩን ስቀይርለት ነው የወርሃዊ ክፍያ የሚቀየረው። ስለዚህ ቀላል ነው። ሰፈሩን ይዛለሁ፣ አስገባለሁ። ወርሃዊ ክፍያውን መንዝሊ ፔመንት ይዛለሁ፣ አስገባለሁ። ሁለቱ ናቸው የሚመለከታቸው ማለት ነው። አሁን እዚህ ላይ እንደምታዩት ባየው ሁሉም ሰፈሮቹና የወርሃዊ ክፍያው የከፈሉት የብር መጠን እዚህ ላይ ገብቷል። ከፈለጋችሁም አስፈላጊ ከሆነ እዚህ ላይ ስቱደንት ኔም ተማሪውን ስም መጨመር ትችላላችሁ። ቪው የተማሪው ስም፣ አድራሻውና ወርሃዊ ክፍያው። ይሄ እንግዲህ ከዚህ በፊት ስለ ኩዌሪ ስንጀምር የመጀመሪያዎቹ የኩዌሪ ክላሶች ላይ በደንብ አብራርተን አይተነዋል። ስለዚህ ምንድነው ካስገባችሁ ቴብል ላይ እየያዛችሁ ፊልድ ኔሞችን ስታስቀምጧቸው እዚህ ውስጥ ከተጠቀሱት 10 ምናምን የፊልድ ኔሞች ውስጥ የመረጣችኋቸው ወይም ከታችኛው ቴብል ውስጥ የገቡት ብቻ ተመርጠው ይታያሉ ማለት ነው። ይሄ ነው ሐሳቡ። አሁን አፕዴት ለመስራት አንድ ተጨማሪ ነገር ያስፈልገናል። ያ ምንድነው? ክራይቴሪያ ወይም መስፈርት የምንለው ማለት ነው። የሆነን ነገር አፕዴት ለማድረግ ወይም ለመቀየር ወይም ለማስተካከል መስፈርት ሊኖራችሁ ይገባል። ለምሳሌ አሁን ባልነው ምሳሌ መሰረት አንድ ተማሪ ሳሪስ ሲኖር ነው 100 ብር የሚቀነስለት። እንደዚሁም ደግሞ ፒያሳ፣ ጎተራ ወይም ደግሞ 4 ኪሎ ሲኖር ነው ምን የሚደረገው? የክፍያውን 10% የሚጨመርበት ወይም 20% የሚጨመርበት ማለት። ስለዚህ ምን ይኖረናል? የግድ ክራይቴሪያ የሚባል ነገር ያስፈልገናል ማለት ነው። ስለዚህ ክራይቴሪያ ውስጥ ሄዳለሁ። ሳሪስ ደብል ኮቴሽን ማድረግ እንዳትረሱ። አሁን አውቶማቲካሊ ያደርግልኛል፣ ግን ደብል ኮቴሽን ብታደርጉ የተሻለ ነው። ኦኬ። አሁን ቪው ብለው ኦኬ። ምንድነው ችግሩ? እሺ ወደ ኋላ መለሳለሁ። ሶሪ ሳሪስ የት ውስጥ ነው የሚገኘው? ከታረጋዋለሁ ሳሪስን አድራሻ ውስጥ ነው የሚገኘው። ስለዚህ ክራይቴሪያው አድራሻ ውስጥ ነው የሚገባው። እኔ ሳሪስ ብዬ ያስገባሁት የተማሪዎቹ ስም ላይ ስለሆነ ነው ባዶ ያደረገብኝ። ስለዚህ አድሬስ ላይ ሳሪስን ካስገባው በኋላ ቪው
እንደምታዩት ሳሪስ ላይ የሚኖሩ ተማሪዎች ወይም ሰልጣኞች ሙሉ መረጃ ፊልተር ሆኖ ይመጣላቸዋል ማለት ነው። ስለዚህ ሁለተኛው ህግ ፊልዶቹን ካስገባችሁ በኋላ ክራይቴሪያ ወይም ልትለውጧቸው የምትፈልጓቸውን መስፈርታቸውን ታስገባላችሁ ማለት ነው። በዚህ መሰረት ሳሪስ ብዬ አስገብቻለሁ፣ ጨረስኩ። ከዛ ሳሪሶችን ምን ያደርጋቸው? ሶስተኛው ጥያቄ ሊሆን የሚችለው ይሄ ነው። ስለዚህ አሁን ባወራነው ምሳሌ መሰረት ሳሪሶችን ከክፍያቸው ላይ ወይም ደግሞ በወርሃዊ ክፍያ ከሚከፍሉት ላይ 100 ብር ይቀንስላቸው ነው። ስለዚህ የት ጋር ነው የሚቀነሰው? ወርሃዊ ክፍያ ከሚለው ፊልድ ሌም ላይ ነው ማለት ነው የሚቀነስ። ምክንያቱም ስማቸው ላይ ብር ሊቀነስ አይችልም። ሊቀነስ የሚችለው የወርሃዊ ክፍያ ነው። እሱ ላይ ለመቀነስ ስንመጣ እንደምታዩት የምንቀንሰውን ወይም ደግሞ የምንቀይረውን ነገር የምናስገባበት ሴል ወይም አራት ማዕዘን እዚህ ላይ የምታዩት አይነት አራት ማዕዘን የለንም። ስለዚህ በዚህ ጊዜ ነው እንግዲህ አፕዴት የሚባለው የኩዌሪ አይነት ወይም የአክሽን ኩዌሪ አይነት የሚመጣ። ስለዚህ አፕዴት የሚለውን የአክሽን ኩዌሪ የት ጋር ነው የምናገኘው ካላችሁ ከላይ እዚህ ላይ ከተጠቀሱት ታቦች ውስጥ ዲዛይን የሚለው ላይ መግባት ይኖርባቸዋል። ምናልባት ቴብል ስቱደንት ሪጅን ፎር የሚለውን ብቻ ነው እንደምታዩት ምንም አይነት አክሽን ኩዌሪዎቹን ላገኛቸው አልችልም። ይሄ የሆነበት ምክንያት ምንድን ነው? አሁን የከፈትኩት ቴብል ስለሆነ ነው። ስለዚህ ሁልጊዜም አክሽን ኩዌሪዎች እንዲመጡላችሁ ኩዌሪ የሚለው ላይ መግባት ይኖርባቸዋል። ኩዌሪ ከገባ በኋላ ዲዛይን የሚለውን ዲዛይን ቱል አውቶማቲካሊ የሚከፈት ነው። እሱ ላይ ገባለሁ። በመቀጠል አፕዴት ክሊክ አደርገዋለሁ። በዚህ ጊዜ ከስር እንደምታዩት አፕዴት ቱ የሚል ይመጣላችኋል። ከዚህ በፊት በነበረው በሰሌክት ኩዌሪ በሚባለው እዚች ላይ አራት ማዕዘን ምልክት ወይም ራይት የምናደርግባት ነበር የምትመጣው። ተመልሼ ላሳያችሁ እሷን ተመልከቱ። ይሄኛው የድሮ አቀማመጥ ነው። እንደምታዩት ቼክ ቦክሶች ናቸው። አሁን ደግሞ አፕዴት የሚለውን ስጫን እዚህ ላይ አፕዴት ቱ የሚል አዲስ ሮ ይጨምርላችኋል። ስለዚህ እዚህኛው ሮ ላይ ነው አሁን መቀየር የምትፈልጉትን ነገር የምታስገቡት ማለት ነው። ስለዚህ አፕዴት ቱ መቀየር የምትፈልገው ምንድን ነው? ገንዘቡን ስለሆነ መቀየረው በገንዘብ ወይም መንዝሊ ፔመንት በወርሃዊ ክፍያው ትክክል ነው የምመጣው። ስለዚህ ምን እንደማደርገው ክፍያው ሲቀነስ 100 ብር አይደል ሊሆን የሚችለው ሊከፍሉት የነበረው ገንዘብ ሲቀነስ 100 ብር። ስለዚህ ሊከፍሉት የነበረው ገንዘብ ምንድነው የሚባለው? ስኩዌር ብራኬት። ሁልጊዜም የፊልድ ስሞችን ስትጽፉ በስኩዌር ብራኬት ነው የሚጻፈው። ስለዚህ ምን አደርጋለሁ? ስኩዌር ብራኬት ከፍታለሁ። መንዝሊ አንደርስኮር ፔመንት እዚህ ከላይ ከምታዩት ጋር ተመሳሳይ መሆን አለበት። በመቀጠል ስኩዌር ብራኬቱን እዘጋለሁ። ሲቀነስ 100 ብር። ያ ማለት ምንድነው? እዚህኛው ሊከፍሉት የነበረው ገንዘብ ላይ ሲቀነስ 100 ብር ማለት። በጣም ጥሩ። አሁን ምንድነው የማደርገው? ቪው እንደምታዩት የመጀመሪያው 550 ብር ነው የመጀመሪያው ተማሪ፣ ሁለተኛው ተማሪ 550 ብር ነው፣ ሶስተኛው 600 ብር ነው። ከዛ 550 ብር 500 እያለ ነው የሚሄደው። ጠቅላላ 16 ተማሪዎች አሉ ሳሪስ ላይ የሚኖሩ ወይም ደግሞ ይሄኛው የገንዘብ መቀነስ የሚመለከታቸው ተማሪዎች ማለት ነው። ስለዚህ ሁለት ምርጫዎች ይኖራችኋል። አፕዴት፣ አፔንድ፣ ዲሊት እና ሜክ ቴብል የሚሉትን ከላይ ያሉትን ስትጠቀሙ ሁለት አማራጭ አሉ። የመጀመሪያው አማራጭ ቪው የሚለው ሲሆን ሁለተኛው ደግሞ ረን የሚለው ነው። ረን የሚለውና ቪው የሚሉት መካከል ምንድነው ልዩነታቸው ካላችሁ ረን የምንለው አንድን ነገር ከማስፈጸማችን በፊት ማየት ማለት ነው። ለምሳሌ አንድ ልብስ ልትገዙ ስትሄዱ ምን እንደምታደርጉት ትለካላችሁ አይደል? የምትለኩት ምን ለማድረግ ነው? ለመግዛት ነው። ልትተውትም ትችላላችሁ። ሐሳባችሁን ልትቀይሩ ትችላላችሁ። ከመግዛታችሁ በፊት ነው የምትለኩት ማለት ነው። ስለዚህ ቪው ስነካ ንብረቱ የኔ ሳይሆን ወይም ደግሞ በዚህ በአክሰስ ምሳሌ መሰረት ገንዘቡ ሳይቀነስ ተፈጻሚ ሳይሆን የምናይበት መንገድ ነው ማለት ነው። ሁለተኛው ደግሞ ረን የሚለው ልብሱን ከገዛም በኋላ ለመዘነጥ ስንለብሰው ማለት ነው። ያኔ የራሳችን ሆኗል። ኦልሬዲ ግቡን አሳክቷል ማለት ነው። ስለዚህ ረን የሚለውንም እዚህ ላይ ከነካል 100 ብር ይቀነስላቸው ያልነው ህግ ተፈጻሚ ይሆናል ማለት ነው። ስለዚህ ይሄኛው ቀድማችሁ ለማየት ነው። ምንም አይነት ለውጥ አያመጣም። ረን ከነካችሁ ግን ያስገባውት አፕዴት፣ ዲሊት ወይም ደግሞ አፔንድ የሚለው የኩዌሪ አይነቶች ተፈጻሚ ይሁኑ ለማለት ነው። ስለዚህ ሁለቱን ስትነኩ እርግጠኛ መሆን አለባችሁ። ስለዚህ ምንድነው ረን የሚለውን ስጫን እንደምታዩት you are about to update 16 ሮ 16 ሮዎችን አፕዴት ታደርጋላችሁ ወይም ቀድሞ ከነበራቸው ቫልዩ ትለውጣላችሁ ማለት ነው። ስለዚህ ምንድነው ማድረገው? የስ ጨረስኩ ማለት ነው። አሁን ወደ ስቱደንት ዌጅ ኢንፎ መለሳለሁ። ሪፍሬሽ አደርገዋለሁ። ለውጥ ካለ እንዲያሳየኝ። እንደምታዩት 550 ብር የሚከፍለው ተማሪ 450 ብር ሆኗል። ምክንያቱም ሳሪስ ላይ ነው የሚኖረው። ሌላኛው ሳሪስ የሚባል የሚኖር እዚህ ላይ እንደምታዩት 450 ብር ነው የሚከፍለው። 450 ብር የሚባል ክፍያ የለንም። ነገር ግን እነሱ የሚከፍሉት 450 ብር ነው። እዚህ ላይ ቅድም ሳልነግራችሁ ያለፍኩት ወሳኝ ነገር አንድ ጊዜ አክሽን ኩዌሪዎችን ተግባራዊ ካረጋችሁ በኋላ ለምሳሌ ዲሊት፣ አፕዴት ኩዌሪዎችን ተግባራዊ ካረጋችሁ በኋላ መመለስ አትችሉ። ስለዚህ ምን ማድረግ አለባችሁ? ቴብሉን ኮፒ ማድረግ አለባችሁ። ለምሳሌ ስቱደንት ሪጅን ፎር ከሆነ ራይት ክሊክ እሱ ላይ ኮፒ፣ አሪፍ ባዶ ቦታ ላይ ራይት ክሊክ ፔስት፣ ኮፒ ኦፍ የቴብላችሁን ስም ኦኬ፣ አለቀ።
ስለዚህ የሆነ ነገር ቢፈጠር ይሄኛውን ደብል ክሊክ አድርጌ መረጃዎቹን ማውጣት እችላለሁ፣ ወይም ድሮ የነበረኝን ነገር ማየት እችላለሁ ማለት ነው። ስለዚህ ሁልጊዜም አፔን ዲሊት ከማድረጋችሁ በፊት እነዚህን መረጃዎች ኮፒ አድርጋችሁ ባክአፕ ማስቀመጥ ይኖርባችኋል። ኦኬ፣ አሁን የአሁኑን ጥያቄ ትንሽ ቀለል ለማድረግ ለምሳሌ ወደ ኩዌሪው እመለሳለሁ። ሁሉንም አጠፋቸዋለሁ፣ አያስፈልጉኝም። ዲሊት፣ እንደገና አስገባለሁ የተማሪውን ስም፣ አድራሻውን። ሁለቱ በቂዎች ናቸው። ኦኬ፣ ምንድነው ችግሩ? ኦኬ፣ እሺ፣ ሰሌክት አልነካውም። እሺ፣ ሰሌክት። እንደምታዩት ቤቲ ሳሪስ ነው፣ ናርዶስ ጎተራ ነው። ምንድነው የማደርገው አሁን? ሳሪስ የሚባሉ ሰፈሮች ስማቸው መሆን የነበረበት መጨረሻ ላይ ደብል ኤስ ነው። እንደምታዩት ሳሪስ ከዚህ በፊት በነበረው ቱቶሪያላችን የምታስታውሱ ከሆነ ስለ ካስኬድ አፕዴት ስንማር ሳሪስን 2 ጊዜ ኤስ አድርገን ሞክረናል። ስለዚህ በዛሬ ቱቶሪያላችን ለምን እንደሱ አላደርገው። ስለዚህ ምንድነው የማደርገው? እዚህ ላይ እመጣለሁ፣ ቪው። ኦኬ፣ እንደምታዩት ሙሉ ሰፈራቸው አለ። ከነዚህ ውስጥ ክራይቴሪያ ከሚለው ቦታ እመጣለሁ። በሰፈሮቹ ትክክል ሳሪስ የሚለውን አሳየኝ፣ ሳሪስን ብቻ አሳየኝ ለማለት ነው። እንደምታዩት ሳሪሶችን ብቻ አሳይቶኛል። ሶስተኛው ስቴፕ መቀየር የሚፈልገውን የማስገባበት ቦታ ያስፈልገኛል። እሱ ደግሞ እንደምታዩት አፕዴት የሚለውን ስላልነካን የለም። ስለዚህ አፕዴት የሚለውን ነካለው። እንደምታዩት አፕዴት ቱ የሚል አዲስ ሮ ይጨምርልኛል። እዚህኛው ሮ ላይ ክሊክ አደርጋለሁ። ምንድነው መቀየር የምትፈልገው? ወደ ምንድነው? ሳሪስ ኤስኤስ 3ኤስ ነው። ናይስ 3ኤስ። ስለዚህ ባለ 3ኤስ አድርጎ ሁሉንም ሳሪሶች ወደ ባለ 3ኤስ ሳሪስ ስም እንዲቀይርልኝ የምፈልገው። በመቀጠል ቪው፣ እንደምታዩት ምንም የተቀየረ ነገር የለም። ለምንድን ነው የነካነው? ቪው ነው። ቪው ከሆነ ለማየት ስለሆነ ማለት ነው። ስለዚህ ራን እለዋለሁ። 16 መረጃዎች ይቀየራሉ ይለኛል። የስ እለዋለሁ። በመቀጠል ስቱደንት ሪጅን ፎር ላይ ብመለስ እንደምታዩት ሳሪስ ባለ 3ኤስ ባለ 3ኤስ ባለ 3ኤስ። ስለዚህ በዚህ መሰረት አፕዴትን ተጠቅማችሁ የምትፈልጉትን መረጃ ማስተካከል ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ምሳሌ የትምህርት ቤቱ ቅርብ የሆኑ ተማሪዎች ላይ ደግሞ ምን ተብሏል? የክፍያቸውን 10% ጨምረው እንዲከፍሉ። እነዛ ሰፈሮች ማን ናቸው? ጎተራ፣ ቦሌ፣ 4 ኪሎ ብለን እንሰብ። ስለዚህ በጣም ሲምፕል እመለሳለሁ። ኩዌሪ ላይ ዲዛይን ላይ ሆኖልኛል። ስለዚህ ሰሌክት ኩዌሪ እመለሳለሁ፣ እንደ አዲስ ለማስጀመር ማለት ነው። ምንም የጻፍኩት ነገር አይኖርም፣ ሁሉንም አጠፋቸዋለሁ። በመቀጠል ስማቸውን አስገባለሁ፣ አድራሻቸውን እና ወርሃዊ ክፍያቸውን። ስማቸውን የማስገባው የተማሪዎቹን ለማየት ነው እንጂ ምንም አይነት ክራይቴሪያ አላስገባበትም፣ አይጠቅመኝም። አለማስገባትም ትችላላችሁ። ኦኬ፣ ቪው እንደምታዩት ሙሉ ሁሉም ተማሪዎች እዚህ ላይ ተጠቅሰዋል። 110 የሚሆኑ ተማሪዎች። ምንድነው የማደርገው? መለሳለሁ ወደ ዲዛይን ቪው። ስለዚህ 10% የሚጨመርባቸው ሰፈሮች እነማን ናቸው? ጎተራ፣ ሁለተኛ 4 ኪሎ፣ ሶስተኛ ቦሌ። በጣም አሪፍ። ስለዚህ ምንድነው የማደርገው? ክራይቴሪያ ላይ ጎተራ ኦር የሚለው ቦታ ላይ 4 ኪሎ፣ ከዛ በመቀጠል ቦሌ። ሌሎች ሰፈሮች ካላችሁ ለምሳሌ ቄራ፣ ጎፋ፣ የተለያዩ ሰፈሮች ቢኖሯችሁ እነሱን እዚህ ላይ እስከታች ድረስ መደርደር ትችላላችሁ ማለት ነው። ስለዚህ ጎተራን እና 4 ኪሎን እና ቦሌን ማለት ነው። በጣም አሪፍ። አሁን ወደ ቪው ብመለስ ጎተራ፣ ቦሌ፣ 4 ኪሎ፣ ጎተራ፣ ቦሌ፣ ጎተራ፣ 4 ኪሎ። እነዚህ ብቻ በጠቅላላው 40 የሚሆኑ ተማሪዎች ናቸው ማለት ነው በእነዚህ 3 ሰፈሮች ውስጥ የሚኖሩት። ዲዛይን ቪው እመለሳለሁ። ስለዚህ እነዚህን 3 ሰፈሮች ምን ላድርግላችሁ? ሶስተኛው ስቴፕ ይመጣል። በዚህ ጊዜ ምን እናደርጋለን? አፕዴት አድርግልን ወይም አስተካክልልን። ስለዚህ ለማስተካከል የሚሆን አፕዴት ቱ የሚለው ቦታ ያስፈልገናል። ስለዚህ አፕዴት ላይ ይጫናለሁ። አፕዴት ቱ ወደ ምን ላስተካክልለት? ወደ ወርሃዊ ክፍያቸው፣ ያ ማለት መንዝሊ አንደርስኮር ማድረገው እዛኛው መንዝሊ ፔመንት የሚለው ላይ አንደርስኮር ስለተደረገበት ነው። ፔመንት ባዶ ስፔስ ከሆነ ስፔስ ነው የማደርገው። ኦልሬዲ ስፔስ ማይክሮሶፍት አክሰስ ላይ ችግር ስለሚፈጠር እሱን አትጠቀሙ። ኦኬ፣ መንዝሊ ፔመንት ሲባዛ በስንት? በ1.1 1.1 ማለት በ10% ጭማሪ ማለት ነው። 100% ወይም 1 ቢሆን ራሱን ማለት ነው። ስለዚህ 1.1 ሲሆን በ10% ለማለት ነው። ቪው እንደምታዩቸው ሁሉም 40ም አሉ። ስለዚህ ምንድነው የማደርገው? ራን ወይም ተፈጻሚ ላደርግ ነው ማለት ነው። እዚህ ላይ ለውጥ እንዲታየን የመጀመሪያው 3 ተማሪዎችን እናያቸው። 550 500 እና 500 ነው። ኦኬ፣ አሁን ረን 40ዎቹ ይቀየራሉ ነው የሚለኝ። የስ 550 500 እና 500 ነበር። 605 550 550። ስለዚህ እያንዳንዳቸው በ10% ከክፍያቸው ላይ ተጨመረባቸው ማለት ነው። እዚህ ላይ ከፈለጋችሁ ኩዌሪው ላይ
ዲዛይን ቪው እዚህ ላይ ያሉትን ኦር መጠቀም ትችላላችሁ። ለምሳሌ ኦር 4 ኪሎ ደብል ኮቴሽን እዘጋለሁ፣ ኦር ደብል ኮቴሽን ከፍታለሁ፣ ቦሌ ደብል ኮቴሽን እዘጋለሁ። በጣም አሪፍ። ስለዚህ እነዚህን ሰርዛችሁ በጣም በቀላል መንገድ እንደዚህ መጻፍ ትችላላችሁ። ኦኬ 4 ኪሎን ሰርዛለሁ፣ ጎተራ ኦር 4 ኪሎ ኦር ቦሌ። የመጀመሪያው መስመር ላይ በዚህ መልኩ መጻፍን ትችላላችሁ ማለት ነው። የመጨረሻው መጠንቀቅ ያለባችሁ አፕዴት ዲሊትን አፔንድ እንደዚሁ ሜክ ቴብልን ስትሰሩ ለምሳሌ አንድ ጊዜ ራን ብያለሁ። ያ ማለት ተግባራዊ ሆኗል። እንደምታየው 605 550 እና 550 ሆኗል ማለት ነው። አሁን ድጋሚ ብትነኩት ምንድነው የሚያደርግባችሁ? አሁንም 40 መቀየር የሚፈልጉ አሉ ወይም ደግሞ የሚቀየሩ አሉ ነው የሚለው። የስ ተመልከቱ። ድጋሚ 605 605 665 ጨመረባቸው ማለት ነው። ስለዚህ አንድ ጊዜ ነክታችሁ ሁለተኛ ስትነኩ አሁንም በ10% ይጨምራል። 10 ጊዜ ብትነኩ 10 ጊዜ በ10% እየጨመረ ማስገባት የፈለጋችሁትን ቁጥር ያበላሽባችኋል ማለት ነው። ስለዚህ አንድ ጊዜ መንካታችሁን እርግጠኛ መሆን አለባችሁ። በመቀጠል እንደማደርገው የክሬት ያደረኩትን ኩዌሪ ሴቭ አፕዴት ባይ አድሬስ ማለት እችላለሁ። ኦኬ እንደምታዩት እዚች ላይ የምታዩት በኤክስክላሜሽን ማርክ ያለችው ወይም ደግሞ በአማርኛ ይሄ ቃል አጋኖ የምንለው ይመስለኛል አፕዴት ኩዌሪ፣ ዲሊት ኩዌሪ እንደዚሁም አፔንድን ስንጠቀም የሚፈጠሩ ናቸው። ቴብሉ ላይ እመለሳለሁ። ዲዛይን ቪው እዚህ ላይ እንደምታዩቸው ሁሉም ላይ የቃል አጋኖ ምልክት አለባቸው። ስለዚህ እነዚህን ቴብሎች ክሬት ስታደርጉ በእነዚህ በአራቱ የአክሽን ኩዌሪ አይነቶች የኩዌሪው አይከን ከዚህኛው ከኖርማል ከምናውቀው የኩዌሪ አይከን ወደዚህኛው አክሽን ኩዌሪ አይከኖች ይቀየራል ማለት ነው። ስለዚህ ከዚህ በኋላ ስትመጡ ሁሉንም ልዝጋቸውን አላሳያችሁ። ክሎዝ ኦል። እዚህ ጋር መታችሁ ደብል ክሊክ ማድረግ የለባችሁ። ደብል ክሊክ ካደረጋችሁት እንደምታዩት ውስጥ ላይ ያዘዛችሁትን በ10% ከሆነ ለምሳሌ በ10% ይጨምርባችኋል። ስለዚህ ማስተካከል ስትፈልጉ እዚሁ ላይ ራይት ክሊክ ዲዛይን ቪው በማለት እዚህ ውስጥ ገብታችሁ ታስተካክላላችሁ ማለት ነው። ኦኬ ስለዚህ የዛሬው የአፕዴት ኩዌሪ ላይ ያየነው ምሳሌዎች እነዚህን ይመስሉ ነበር። ስለ ዲሊት ኩዌሪ፣ አፔንድ እንደዚህም ደግሞ ሜክ ቴብል ላይ ያሉ የኩዌሪ አይነቶችን ሰፋ አድርገን እንደምታውቁት ይሄኛው ቱቶሪያል ኦልሬዲ ሲሪየስ ነው፣ የማይክሮሶፍት አክሰስ ላይ ያለ ቱቶሪያል ነው። ስለዚህ በደንብ ዲቴል ለማየት እና ለማሳየት ነው እየሞከርኩ ያለሁት። ሌሎች ቱቶሪያሎች ላይ ባጭሩ የሚፈልግ ሰው ካለ በ2-3 ደቂቃ አሳጥሮ መስራት ይችላል። ግን የተለያዩ አይነት ምሳሌዎች ቢመጡ እንዴት ነው የምንሰራው የሚለውን ትንሽ ሰፋ አድርጌ ለማየት ሞክሬያለሁ። እኔ ሰፋ ባረኩት ቁጥር ደግሞ ደቂቃው ትንሽ እየጨመረ ነው። በጣም እንግዲህ የእውቀት እስከፈለግን ድረስ አንዳንድ ጊዜ ትንሽ መታገስ ያስፈልጋል። የሚገባችሁ ከሆነና እኔ በጣም የማንዛዛ ከሆነ ወይም ሀሳቡን ለመግለጽ የምጠቀምበት መንገድ ትንሽ የተብራራ ከሆነ ኮሜንት አድርጉልኝ፣ እሱን አነሳለሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ ስለ አፔንድ፣ ዲሊት እና ሜክ ቴብል ኩዌሪዎች፣ አክሽን ኩዌሪዎች የምናይ ይሆናል። አብሬያችሁ የነበርኩት ደግሞ ዚዙ ድሜክስ ነበርኩ። ባባይ